ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀቡዬ ሀቢባዬ፣ የኔ ውድ ነገር፣ የኛ ድምቀት፣ የኛ ንግስት እንኳን ደስ አለሽ። በጣም እኔ እንጃ ከቲክቶከሮች ከመልካም ስራዋ ከቅንነቷ ከየዋህነቷ በጣም እንኳን ደስ አለሽ ከውዱ ባለቤትሽ ከልጆችሽ ጋር እንደዚህ በቃ ሙሽር ብለሽ ለድጋሜ ስላየንሽ በጣም ነው ደስ ያለን። የኔ ውድ ነገር ትዳራችሁ የአብርሃም የሳራ አልችልበትም እኮ ያደርግላችሁ ማለት ነው። መቼም የልጅ ምርቃን በነገራችን ላይ የልጅ ምርቃን ጠብ አይልም ይባላልና የኔ ውድ ነገር እኛ ንግስታችን ነው ማለት ነው። ከባለቤትሽ ከልጆችሽ ጋር ዓለም የሆነ ህይወት ኑሩ ብለን ምኞታችን ነው። ግን በነገራችን ላይ እኮ ቤተሰቦች ማለት ነው መቼም እንዲሁ እኛ ሀበሻዎች አንዳንድ ነገር ጣል ሳናረግ ደስ አይለንም። ጣል ማድረግ አለብን ማለት ነው። ሀቡዬና ባለቤቷ ሃይማኖታቸው የተለያየ ነው፣ ግን እንደዚህ ብለው ሲጋቡ ደስ አይልም? በስመአብ ይለያል ማለት ነው። እኔ እውነት ነው የምላችሁ እስከ ዛሬ ነው የምላችሁ ቁሜ የቀረሁት ሙስሊሙ ሲመጣ አባረሬ፣ ጴንጤው ሲመጣ አባረሬ። ከእንግዲህ በኋላ አገባለሁ እንዴ! ህዝብም ይወቅልኝ ህዝብ ይወቅልኝ፣ ሙስሊምም ይሁን ጴንጤም ይሁን በቃ እኔ አገባለሁ፣ እቀበላለሁኝ። በቃ እኔ ከሀቢባ ታምሬያለሁኝ ማለት ነውና ሰው በሃይማኖቱ መኖር ዋናው በንጹህ ልባችን ማመናችን ነውና ሀቡዬ የኔ ውድ ነገር በጣም ነው። በነገራችን ላይ በጣም ነው የምወዳት። ታውቃላችሁ ሀቢባ አንዴ በትዳር ልትረነ ትፈልጋለች። አሁንማ ዳሪኝ እላታለሁ። ሀቢባዬ ችግር የለብኝም ማንኛው ሃይማኖት ይሁን በቃ አንቺ ብቻ ዳሪ ነው ምላት ትድረኛለች ማለት ነውና ሙሸራለሁኝ ማለት ነው እንግዲህ ማለት ነው። የኔ ውድ ነገር ሀቢባዬ እንኳን ደስ አለሽ፣ እንኳን ለዚህ አበቃችሁ። ከልጆቻችሁ ጋር ደስ የሚል የትዳር ዘመን የፍቅር ዘመን የተባረከ ህይወት ይኖራችሁ ብዬ ምኞቴን እገልጽላችኋለሁ። በዚህ አጋጣሚ በጣም ነው የምወዳችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እዚህ ልጅ ፊልም እያየ ስለሆነ ድምጽ ይገባል ይረብሻል ማለት ነው። በአዲስ ቪዲዮ ውስጥ የምንገናኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ሁሉን ተመኝቻለሁኝ። መልካም ይሁንላችሁ። እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ እላለሁ። ቻው፣ እወዳችኋለሁ። ቻው።